سورة المسد سورة المسد أيضا من إحدى السور المكية مكة كوردو سورة وجه عند سورة سكون أمستان كسوتشين يسالج تبت أفتالج ودمالج من يدا أبي لهب يا أبو لهب ولتجوجي تبت ماضي تايتو تب يالو ماضي نو تايتو لتأنيث يمتين صلاة العشاء تأنيث نج تبت تفتالج يدا أبي لهب يا أبو لهب ولتجوج أبو لهب النبي صلى الله عليه وسلم بلا قارا ያው ሐቅ አልቀበል ብሎ ያመፀ የተበተ ነው ابن عبد المطلب عم النبي صلى الله عليه وسلم ابو لهب هو ابن عبد المطلب يا عبد المطلب ልጅ ነው عبد العزة ይባላል ስም ابو لهب ተበት ጠፍታለች የዳ አቢ ለሃብ የአቡ ለሃብ ሁለት እጆች ወተብ በቁርጥ ጠፍቷል ለምን ዛቱን ጭምር የጠፋ ሆኖ ይያለ እጁን ለምን ተናገረ ቢባል ወማ አصابكم من مصيبه فبما كسبت ايديكم ይላል ዋና ለመስራት እሷ ስለሆነች ለዛ ነው ما اغنى عنه ከሷ አላብቃቃውም አያብቃቃውም ለማለት ነው ግን እዚህ ላይ በጠፋ ጊዜ ሲጠፋ ሲወድም ما اغنى አላብቃቃም عنه ከሱ ማሉሁ ገንዘቡ وما كسب يولد يوم لجوج على أبقاقتهم يعني ولده لأن ولد الإنسان من كسبه كما جاء في الحديث أطيب ما يأكل أحدكم من كسبه وإن ولده من كسبه الملال ما أغنى الأبقاق عنه كالسك أبو لهب ماله جنزبه وما كسب لجم على أبقاقهم يوم ولد سيصلى برقتي قبال ودفت نارا اساتا ذات لهب ينبلبال بالتبيت نارا تتلهب عليه الاولاي يمن بلبل يمن قلقل بالتبيت يونچن اسات يغبال من الصبچا وابراته اروى ام جميل اخت ابي سفيان نچ الصوم تغبال لميستو ونتربوا يا جماعه وامراته سير كافر نكا ميستو يتباله لهما تبلو كافروች وبزاو تغابتو بيسلمو ميستو ነው የምትባለው ኒካ አዲስ አይባልም ወምራቱ ሚስቱም ትገባለች حمالة الحطب طيب حمالة الحطب እንጨትን የተሸከመ ይስቆን على كونها عندي تفسير حمالة الحطب እንጨት የተሸከመ ይስቆን ትገባለች ومراته حمالة الحطب ويم ومراته ሚስቱም ትገባለች አቡ ለሃብ حمالة الحطب እንጨት ተሸካሚ የነበረችው ዱንያ ላይ ሾክ ያለው እንጨት ተሸክማ ነብዩ ሰለላሁ ዐለይሂ ወሰለም ሚንቀሳቀሱበት መንገድ ላይ የምደፋ የነበረችው ማለት ነው አይብ እንጨት ሾክ ያለውን እንጨት ተሸካሚ የነበረችው ሚስቱም ትገባለች በእን ጊዜ ያው በፊት የነበረውን ስራዋን ነው ወይም حمالة الحطب ነገር አቀጣጣ የነበረችው ነገር ተሸካሚ ዛበዝግ ያው ስትንቀሳቀስ የነበረችው ማለት ነው طيب حمالته قراءه امراته حمالته وقرأ الآخرون بالرفع وله وجهان أحدهما سيصلى نارا هو امرأته حمالة الحطب والثاني وامرأته حمالة الحطب في النار أيضا تبلو يمشال لالو البغوي ما يتشلالاتشو حمالته على الذم في جيدها بانقتها لا ينورو تقبالج في عنقها وجمو أجياد حبلون قمر يادرقا حبل عربو يقيطن سلسلة ነው የሚሉት ባንገታቸው ላይ ሀገራችን ሴቶች የሚለብሱ ወርቅ አረቦች ደግሞ ሐብል ይሉታል ያንገት ወርቅ ባንገቷ ላይ ሐብል ኖሮ የምን ሐብል የወርቅ እንዳይመስለው ዱንያ ላይ የወርቅ ሐብል ትሸላለምና ትጋጊያጥ ነበር
እዛ ግን እሳት ስገባ ትጂዲያ ባንገቷ ላይ ሐብላን ጠልጥላ ሚመሰድ የልጫ ሐብላን ጠልጥላ የልጫ የገመር ልጫ ተገምዶላት ዱንያ ላይ ስትንፈላሰስ በነበረች ወርቅ ልውጫ እዛ የልጫ የእንጨት ልጫ ገመድ ተገምዶላት ባንገቷ ላይ ገመድ ያንጠልጥላ ሐብል አንጠልጥላ ተገባለች አንድ ወይም ወምራአቱ አማለ ተራጦብ እንጨት ተሸክማ ሰከሰክስ የነበረችው ሚስቱ ነብዩ መንገር ላይ እሳት ትገባለች ምን አድርጋ እንዴት አድርጋ ተሸክማ የነበረችው ፊጂዲ ሐብሉ ሚመሰድ ባንገቷ ላይ ገመድ ያስተላልፋል እንጨትም ሲሸከሙ ሴቶች በእንዳ ያስተላልፋሉ እንዲህ አድርጋ ተሸካሚ የነበረ ሚስቱ አንድ ወይም ሐማለ ተራጦብ እንጨትን ተሸክማ እሳት ትገባለች ሚስቱ ወምራአቱ ሚስቱ እሳት ትገባለች ሐማለ ተራጦብ እንጨትን ተሸክማ ፊጂዲያ ባንገቷ ላይ እሳት ባንገቷ ላይ ገመድ ያድርጋ ባንገቷ ላይ ሐብሉም ይመሰድ እንጨት ያሰረችበት ምን ልታረገው ባሏ የሚቃጠልበት እሳት ላይ ቃጠሎው እንዲበረክል ሊጨምርበት በዚህም የሞከሩ አሉ ለሙሂም ያው በተለያየ አይነት ሙፈሲሮች ገልጸዋል አብራርተዋል ضعيف جدي ሐብሉም ይመሰድ طيب መለስ ብለን ያው ተሳት የሆነ ያሉም አሉ ተብረት የሆነ ያሉም አሉ መስድ ያለው ተልጫ የሚለው ግን ያው ብዙ አይርቅም طيب ተበት ወድማ ላይ ጠፍታለች አላህ የዳ አቢ ለሃብ የአቡ ለሃብ ሁለት እጆቹ ወድመዋል ጠፍተዋል ሲል አላህ ተናገረ ተበት ጠፍታለች የዳ አቢ ለሃብ የአቡ ለሃብ ሁለት እጆች ወተብ አይ ወቀተብ በቁርጥ እሱም ጠፍቷል ምን እጁ ብቻ እሱም ወድሟል ያው ይሄ የመጣበት كما في الحديث النبي صلى الله عليه وسلم عند جزء انذر شيرتك الاقربين يا لو سمطا صعد على جبل الصفا لا يوط صفا تراراري يا صباح ህዝቡ ተሰበሰበ በጧት ወቅት ነው እኔ ጠላት በዚህ ጀርባ መጣ ብዬ በነግራችሁ አታምኑኝም አሉ ማጀረብና عليك ከዲባ ውሸታን ተላይ መቼ አይተንና ቃለን አሉ እንግዲያስ አነ ነዚሩ ለኩም በይነ የደይ عذاب شديد ብርቱ ቅጣት እየመጣ ነው አነ ነዚሩ العريان ይርቃንና አስጠንቃቂ መጥቶ ቅጣት ሳይዛችሁን ጊዜ ነፍሳችሁን አድኑ አሉ علي هذا جمعتنا ተበለክ ሳይረ اليوم አላቸው አቡ ለሃብ ለዚህ ነው የሰበሰብከን ስራፈት አፍንጫውን በጋቢው ሸፍኑ ተዛሬ ጀምሮ ልም ያርጋህ አላቸው فانزل الله تبت يدا ابي لهب وتب الى اخره ቁርአን እስከሚነሳ ድረስ አላህ ወደ ነፍሱ ውስጥ የሚወስደው ድረስ የሚነበብ በአቡ ለሃብ ላይ አላህ Subhanahu Wa Ta'ala ወረደ ማለት ነው አልዓጀብ የሚገርመው ቅድም እንዲያልኳችሁ አብዱል ዑዛ ወይም አቡ ለሃብ የማልኝ ነው ብያችኋለሁ طيب ስለዚህ የነብዩ የምናቸው ልጅ ነው ማለት ነው ያጎት ልጅ ማለት ነው ባጭሩ ቅርብ ዘመዳቸው ነው ቅርብ ዘመዳቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እሱ ወደ ሳስ ሲሄድ ሰቂያማ ቀን ድረስ የሚነበብ كبير صغير عالم جاهل وند سيت عرب عجم تبت يد ابو لهب كلهم لهم بيرغبوا قران يقرا امانيولا ይሄ ነብዩ ዘር ሆኑ صلوات ربي وسلامه عليه ክህደትን በመያዙ ነው ሐቅን ባለመቀበሉ በተቃራኒው ግን ምንም የዘር ሐረግ ሳያገናኛቸው እነ ቢላል ወደ ጀነት የሚሄዱበት اني سمعت دفن عليك بين يدي في الجنه የጫማህ ድምጽ ጀነት ውስጥ እኔ በፊት ቀደም ብሎ ስለሰማሁት اخبرني بارجع عمل عملته في الاسلام አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው አሉት ዴትም ይሁን ቀንን ያስከጃ የሆነ ስራ የለኝም ውዱ አርጌ
በዛው ውዱ የተወሰነልኝን የሰገድኩ ቢሆን እንጂ አላቸው ሱነተል ውዱ ከሌላ የለኝም አለ ምንም ዘር አላገናኛቸውም ግን ከነብዩ በፊት ነው እንደውም ተቀድሞ በእኔ የደየ ፊል ጀና ከኔ በፊት ቀደም ብሎ ነው የጫማህን ድምጽ ጀነት ውስጥ የሰማሁት ነው ያሉት የሚታየው ኢማን እንጂ እናከ ፈላቱ ዘቁ አንፉሰኩም ብሏል አላህ እና አክረመኩም ኢንደላህ አትቃኩም አላህን ፈሪ ክብር ያለው ሰው አላህን ፈሪ ነው ከዛ የበለጠ የነጹህ ነኝ በማለት ራሱን አይደለም እንትን የሚለው ተበት ጠፍታለች የዳ አቢ ለሃብ የአቡ ለሃብ ሁለት እጆች ወተብ በቁርጥ ጠፍቷል አቡ ለሃብ ከስሯል ማለት ነው ወድሟል ማግና عنه ማሉሁ ከሱ ገንዘቡ አላብቃቃውም ማግና عني ማሊ هلك عني سلطاني ያ ይላል እሳት የሚገባ ዋይብ ገንዘባችሁ አያብቃቃም ለንተغني عنكم ብሎ ምንድነው የሚለው ለንተغني عنكم አርሐሙኩም ወላ አውላዱኩም ነው የሚለው طيب ዞሮ ከናንተ ገንዘቦቻችሁ ልጆቻችሁ ዘመዶቻችሁ አይጠቅማችሁም ሲል ለንተንፈዓኩም አርሐሙኩም ወላ አውላዱኩም ልጆቻችሁ ዘራረጎቻችሁ አይጠቅሙም ብሏል ገንዘብም እንደዛው ነው ማግና عنه ከሰብቃ አላብቃቃውም አያብቃቃውም ማሉሁ ገንዘቡ ወማ ከሰብ የወለደውም ልጁ እነሱ ግን ነኑ ጀሚዑ ሙንተሲሩ ነበር የለም እንኳን ልጁ ሊጠቅመው يوم يفر المرء من أخيه وأمه وأبيه وصاحبته وبنيه إلى آخره يششال طيب ولدو يلم يكاماكب طرقال هنا بقر طيب الأخلاء يومئذ بعضهم لبعض عدو للمتقين بالوال طيب سيصلى نارا أساتني قبال لا أبو لهب سيصلى قبال نارا نساتا من أين تسات ذات لهب التي تطلع انتنا ساعة يقبال لساتن على موقدا بلوال على موقدا المو يتقطعت تلچن ساتن ديال الزا التي تطلع على الافئدة الزهم سيصلى نارا ذات لهب على موقدا مالتن ينبلب يمنبلبل بالتبيت يمنقلقل بالتبيت የሆነችን እሳት ይገባል كلما خبز زدناهم صعيرا ይላል በቀዘቀዘ ቁጥር ጨመርላታል እንትን እንድትል ወቁዱሃ الناس والحجاره ሰው ልጅና ድንጋይ ነው መቀጣጣይዋ ወምራአቱሁ ሚስቱም ትገባለች አለ ባልና ሚስት በከደት ላይ ተባባሪ ሆነው እሳት የገቡ ይሄው ቁርአን አቡ ለሃብ ከሚስቱ ጋር እሳት የገቡ ቁርአን የተናገረው ማለት ነው ሚስት ባሏን ተታ የምትገባ የነብይላህ ሉጥ ሚስት አለች ባሏን ተታ ምን እሷ ብቻ የነብይላህ ኑህም ሚስት አለች ضرب الله للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتهما فلم يغني عنهما من الله شيئا وقيل ادخلا النار مع الداخلين ባሎችን ተተው እሳት የሚገቡ ያጋለጠ ሴቶችን የኑህና የሉጥ ሚስቶች እዚህ ባልና ሚስቶች አቡ ለሃብ ከነሚስቱ እንዲያጋለጠ ባል ብቻ ደግሞ እሳት የሚገባ ባል ብቻውን እሳት የሚገባ ሚስት ወደ ጀነት ስከት وضرب الله للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين يوصوا لجنة سكر عاسيا فرعون ميست الصور يساته هدال هذا هو يشوف طيب قريبا لنا ميست باندي هدال لا ميست سات هدال يتشالج ባል ወደ ጀነት ሲሄድ ሚስት ወደ ጀነት ስከድ ባል ወደ ጀሃነም ይሄድ ያለ ፍርዓውንን ይመስል ማለት ነው ወይብ ወምራቱ حمالة الحطب እንጨት ተሸካሚ የነበረች ሚስቱ ወይም እንጨት ተሸክማ ተገባለች ወይም ነገር ተሸካሚ የነበረች ሚስቱ ተገባለች طيب في جيدها حطب انجت ማለት ነው
በአንገቷ ላይ ሐብል ነገረኛም ከተባለ يدخل الجنة نمام قتال ተብሏል ፈዋጣይ ነገረኛ ወይም في جدها በአንገቷ ላይ ሐብል አኑራ ገመድ የሚመሰተል ጫይ ሆነ አንጠልጥላ እሳትን ትገባለች ሲል አላህ Subhanahu Wa Ta'ala ተናገረ ወይም ገለጸ አብራራ ማለት ነው طيب ذلك سورة المسدم الزهولاي ያው ጨርሰናል ሰዓት አዛን ቀርቧል መሰለኝ طيب ان شاء الله عندي كان درس ነው ማለት ነው طيب هذا صلى الله وسلم على عبده ورسوله وحبيبه محمد بن عبد الله وعلى آله وصحبه أجمعين